ብዙ ሰው ይህንን ቢያውቀው ይቀይራል ብዬ አስባለሁ፣ እኔንም ጨምሮ ማለት ነው። ራስ ላይ መስራት በጣም መሰረታዊና ወሳኝ የሆነ ነገር ነው። ጂም ሮን ምን ሲል ተናገረ? ጠንክረ የምትሰራ ከሆነ ገቢ ልታገኝ ትችላለህ፣ ወር የሆነ ሆቴል ሄደህ ልትዝናና ትችላለህ። ጠንክረ ራስ ላይ ከሰራ ግን ያንን ሆቴል ትገዛዋለህ ይለናል። ደግሞ ሌሎቹም ዋረን ቢፌት የዓለማችን ዝነኛው ታዋቂ ኢንቨስተር ነው። እነ ኮካኮላ ላይ እነ አይፎን ላይ ሌላ ብዙ ካምፓኒዎች ላይ ኢንቨስት ያደረገ ልጅነቱ ጀምሮ እያዳበረው የመጣው ነውና በጣም ታዋቂ ኢንቨስተር ነው። የሆነ ሰዓት እንደውም ከቢል ጌት በልጦ አንደኛ ላይ ሆኖ ነበር። የዓለማችን ዝነኛውና አንደኛ መልታይ ቢሊዮነር ሆኖ ነበር። ዋረን ቢፌት ምን አለ? ትልቁ ኢንቨስት ያደረክበት ነገር ምንድን ነው? ትልቁ ኢንቨስት ያደረክበት ነገር ምንድን ነው ሲባል ካምፓኒ ወር ኮካኮላ፣ አይፎን የሆነ ካምፓኒ መጥራት ይችል ነበር። ግን እሱ ምን አለ? ትልቁ ኢንቨስት ያደረኩበት ነገር ራሴ ላይ ነው አለ። ስለዚህ ራስ ላይ ኢንቨስት ማድረግ ምን ማለት ነው? ራስ ላይ መስራት ማለት ምን ማለት ነው? አብዛኞቹ ሰዎች ራሳቸው ላይ በመስራታቸው በጣም ቀድመው እና ፈጥነው አድገዋል። ራሳቸው ላይ ሰርተው ብዙ ነገሮችን የቀየሩ፣ ህይወታቸውን ኮምፕሊትሊ የቀየሩ ሰዎች አሉ። ስለዚህ ራስ ላይ መስራት ጠንክሮ ከመስራት በምንድን ነው የሚለየው? ራስ ላይ ስራ ይባላል። አብዛኛውን ጊዜ ራሳችን ላይ ስንሰራ ወደኋላ የቀረን ይመስለናል። ራሳችን ላይ ኢንቨስት ስናደርግ፣ ገንዘባችንን ስናወጣ፣ እውቀት ለማግኘት ኮርሶች፣ ስኪል ለማግኘት፣ ራሳችንን በእውቀት በልምድ ለማሳደግ፣ ራሳችንን በምንፈልገው ሙያ ራሳችን ለማሳደግ፣ ራሳችን ላይ ኢንቨስት ስናደርግ፣ ስፖርት ስንሰራ፣ ስንማር፣ የተለያዩ ነገሮችን ለማወቅ ስንሄድ ወደኋላ ይቀራን ይመስላል። ምክንያቱም እኚህን ነገሮች ለማግኘት ስንል ኢንቨስት እናደርጋለን፣ ራሳችንን እንገነባለን። ራሳችንን ላይ መገንባት፣ ራሳችንን ማሳደግ ደግሞ ከኛ የሚጠበቀው ራሳችን ላይ ኢንቨስት ማድረግ አለብን። ስለዚህ አብዛኞቻችን ወደኋላ ይቀረን ይመስለናል። ከሚከፈል በላይ ስትሰራ ከሰራው በላይ ይከፈላል ይባላል። ራሳችን ላይ ኢንቨስት የምናደርገው ስፖርቱን የምንሰራው፣ ገንዘቡን የምንቆጥበው፣ እውቀቱን ለመማር ልምዱን ለመሰብሰብ የምንማረው፣ ከፍለንም የምናገኘው ስኪል ሊሆን ይችላል። ራሳችንን በዚህ አይነት መልኩ ራሳችንን ስናሳድግ፣ ራሳችንን አመለካከታችንን ስናሰፋ፣ ሎጂካል የሆነ ሰው ለመሆን ስንሄድ በየጊዜው ኢንቨስት ልናደርግ እንችላለን። ገንዘብ ልናወጣ እንችላለን። ጊዜያችንን ሰጥተን ገንዘባችንን አውጥተን ያን ነገር ራሳችንን ለማግኘት፣ በዛ ነገር ራሳችንን ለማሳደግ እንሰራለን ማለት ነው። ስለዚህ ራሳችን ላይ ስንሰራ ወደኋላ ይቀረን ይመስለናል። የጊዜ ጉዳይ ነው። ራሳችንን ከሰራን በኋላ ብዙ እድሎች ይመጣሉ፣ ብዙ ኦፖርቹኒቲዎች ይመጣሉ። በየጊዜው መዘጋጀታችን፣ በየጊዜው ራሳችን ለማሳደግ መሄዳችን ውጤታማ የሚያደርገን አንድ ቀን ነው። የዛች ቀን ግን ኦፖርቹኒቲዎች የሚመጡ ጊዜ ኮምፕሊትሊ ህይወታችንን ይቀይራሉ። ምክንያቱም በየጊዜው የተዘጋጀን ነበር። ምክንያቱም በየጊዜው ራሳችን ላይ እየሰራን ነበር። በየጊዜው ራስ ላይ መስራት፣ ራስን መቀየር በጣም ኢምፖርታንት ከሆኑ ነገሮች ውስጥ አንዱ ነው። አለማቆም በጣም ሁልጊዜ ቪዲዮዎች ላይም እየደጋገምኩ የምናገረው ነገር ነው። የስኬት መሰረታዊ ቁልፍ የሆነው ነገር ኮንሲስተንሲ ኪ ይባላል። ቁልፍ ነው። ራስ ላይ እየሰራ ማቆም የለብን። በመሀል ተስፋ ቆርጦ ብዙ ሰዎች ያቆማሉ። ግን በጽናት ብዙ ጊዜ እኮ አይደለም፣ ቢያንስ 6 ወር 1 ዓመት ጸንተን ራሳችን ላይ ብንሰራ፣ ራሳችን ለመቀየር ብንጥር፣ ሌላውን ነገር ተውት፣ ገንዘብ ጭራ ነው ይከተለናል። ግን ዋናው ነገር ኮንሲስተንትሊ ባለማቆም ራስ ላይ መስራት ነው። ራስ ላይ መስራት በጣም ትልቁን ቦታ ይይዛል። ብዙዎች ኢትዮጵያ ውስጥም ከማደንቃቸው ሰዎች ኮምፕሊትሊ ራሳቸውን የቀየሩ፣ በሶሻል ሚዲያው በተለያየ ሲናገሩ የሚሰማው ራሴን ለማሳደግ አነባለሁ፣ ራሴን የሚያሳድግ ልምድ እገነባለሁ፣ ራሴን የሚያሳድግ በምፈልገው በዛ በፋይናንሻል የሚሆን ኤክስፐርት መሆን በምፈልገው ጉዳይ ላይ ዴይሊ ዴዲኬትድ ሆኜ እሰራለሁ ይላሉ። ራስ ላይ መስራት ይደብራል። ቦሪንግ ነው ሩቲኑ። ጠዋት ትነሳለህ፣ ስፖርት ትሰራለህ፣ ትማራለህ፣ የሆኑ እውቀቶች ትሰበስባለህ፣ ልምዶችን ለማግኘት ትሄዳለህ፣ ትመጣለህ፣ የሆነ ስኪል ትማራለህ፣ ገንዘብ እያወጣ የሆነ ስልጠናዎች ትወስዳለህ፣ ራስን ታሳድገዋለህ፣ ራስን ዲዛይን እያደረግ ታሳድጋለህ፣ ኢንቨስት ታደርጋለህ። ራስ ላይ የምትሰራው መልሶ ስለሚከፍል ነው። እውነት ራስ ላይ መስራት በጣም መሰረታዊ የሆነ ነገር ነው። እኔም ብሆን የተረዳሁት ነገር ቢኖር ወደኋላ የቀረው ሊመስለኝ ይችላል። እናንተም እንደዛ። ግን ራስ ላይ መስራት፣ ራስን ማሳደግ በጣም ወሳኝ ነገር ነው ብዬ አስባለሁ። ራሳችን ላይ እንስራ፣ ራሳችንን እንቀይር። የጊዜ ጉዳይ ነው እንጂ ባለማቆም ውስጥ ብዙ ነገር መቀየር እንችላለን። አንድ ነገር ሁልጊዜም ደጋግሜ እናገራለሁ፣ እንዳይዘነጋ ይሄ ነገር። ገንዘብ ሊመጣ ይችላል፣ ላይመጣ ይችላል።
ገንዘቡን ልናገኝ እንችላለን፣ ላናገኝ እንችላለን። የምንፈልገው ውጤት ሊመጣ ይችላል፣ ላይመጣ ይችላል። ጀስት ዱ ኢት፣ አድርጉት፣ ስሩት። መገኘት ባለባችሁ ጊዜ ተገኙ። ዲሲፕሊን ሁኑ። እኔ ውጤት አልመጣም፣ እኔ እንዲየለፋው፣ እኔ እንዲየጣርኩ ለምን ውጤት አልመጣም ብለህ ሌላ ጥያቄ ውስጥ አትግባ። በቃ ፋይናንሻሊ ስታብል ለመሆን ከሆነ በቃ ስራ፣ ገንዘብ ለማግኘት ተማር። በምን አይነት መንገድ ገንዘብ ላገኝ ብለህ ራስን ለመቀየር ሂድ። እውቀት ለማግኘት ከሆነ ኤክስፐርት መሆን በምትፈልገው ጉዳይ ላይ እንዴት አድርጌ ኤክስፐርት ልሁን፣ ኤክስፐርት የሆኑ ሰዎች ምን አደረጉ የሚለውን እያንዳንዱን ነገር አጥና። በዛ መንገድ ሂድ። በፈለግከው መንገድ ሂድ። በእነሱ መንገድ መሄድ ትችላለህ። አይ እኔ በራሴ መንገድ ሄዳለሁ ብለን መቀየር ትችላለህ። ዋናው ነገር ግን አንደርስታንድ አርግ። የምትፈልገውን ነገር ለማሳካት ዴይሊ ከአንተ የሚጠበቀውን ነገር አድርግ። ሁልጊዜም ቢሆን ጊዜ በጣም ወሳኝ ነገር ነው። ጊዜን በአግባቡ ተጠቀም። በጣም ማተር ያደርጋል። በጊዜ ጉዳይ አንደራደርበት ጉዳይ ሊሆን የሚገባው ጊዜ ነው። ጊዜ ነው የሚያነሳ፣ ጊዜ ነው የሚጥል። በቃ በጊዜ ውስጥ ነው ሁሉም ነገር የሚፈጸመው። ስለዚህ ተስፋ መቁረጥ አያስፈልግም። ጸንቶ ወደፊት መቀጠል ነው። አቺቭ የማይደረግ ነገር የለም። አቺቭ የማይደረግ ነገር የለም። ማሳካት በምንፈልገው ጉዳይ ምንም ነገር ማሳካት እንችላለን። ዋናው ነገር ከኛ የሚጠበቀው ጸንተን በየጊዜው ፕሮዳክቲቭ በሆነ በትልቅ ኢነርጂ በየጊዜው መስራት ነው ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በያላችሁበት መልካሙን ሁሉ ተመኘውላችሁ።